ሰላም ውድ ተመልካቾቼ እንዴት ናችሁ? እንዴት ከርማችኋል? ዛሬ እንግዲህ የማሳያችሁ በጣም ወሳኝና ሁላችሁም እንድታዩት የተገባ ነገር ነው ማለት ነው። በስልክ ዙሪያ ነው። ስልካችሁ ኦሪጂናል ይሁን ወይስ ፎርጂድ የሚለውን ነገር ብዙዎቻችን ስልክ ስንገዛ የሚያሳስበን ጉዳይ ነው ማለት ነው። ስለዚህ እሱን እንዴት በቀላሉ ቼክ ማድረግ እንደምትችሉ የተለያዩ ኮዶችን እየተጠቀምን የምናይ ይሆናል። ያው ገበያ ላይ የምናገኛቸው ስልኮች ሃይ ኮፒ ሊሆኑ ይችላሉ፣ ፎርጂድ ሊሆኑ ይችላሉ። ከእንደዚህ አይነት ነገሮች ለመዳን የምንጠቀምባቸው ሚስጥራዊ ኮዶች አሉ። እነሱን ሴክሬት ኮዶችን አብረን የምናየው ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቀጥታ ወደ ቪዲዮ እንለፍ። የመጀመሪያው ዘዴ እንግዲህ ምንድነው? IMEI የሚባለውን ቁጥር ቼክ ማድረግ ነው ማለት ነው። ወይ ደግሞ ኢንተርናሽናል ሞባይል ኢኩዊፕመንት አይደንቲቲ የሚባለው ቁጥር ነው። እሱን ቼክ ማድረግ ይጠበቅባቸዋል። ይሄ ኮድ እንግዲህ ለሁሉም ስልኮች የሚጠቅም ኮድ ነው። ሳምሰንግ ላይ ሊጠቅም ይችላል፣ ቴክኖ፣ አይፎን ወዘተ ሌሎቹም ላይ ይሰራል ማለት ነው። ምንድነው የምታደርጉት? ቀጥታ ወደ መደወያው ትሄዱና ወደ መደወያው ከሄዳችሁ በኋላ ኮከብ መንሰላል 06 ብላችሁ መንሰላል ዜን መደወል ነው። ስትደውሉ ይሄን እንደዚህ አይነት ቁጥሮችን ታገኛላችሁ ማለት ነው። እዚህ የመጣው ቁጥር ከስልኩ በጀርባ ወይንም ደግሞ ከስልኩ ሳጥን ስልኩን ስትገዙ ከስልኩ ቦክስ ውስጥ ወይም ደግሞ ሳጥን ውስጥ ካለው ቁጥር ጋር አንድ መሆኑን ቼክ ማድረግ ይጠበቅባችኋል ማለት ነው። ከተለያየ ግን ስልኩ ተቀይሯል። ከራሳችሁ ከስልኩ አፓራተስ ጀርባ ላይ እና ከቦክሱ ጋር እነዚህ ቁጥሮች አሁን ዲስፕሌይ ያደረጉት ቁጥሮች አንድ አይነት መሆን መቻል አለባቸው ማለት ነው። ይህንን የመጀመሪያው ስልካችሁ ኦሪጂናል ኦር ደግሞ ፌክ ነው የሚለውን ነገር ለማረጋገጥ የምትጠቀሙበት ሜትር ነው ማለት ነው። ወደ ሁለተኛው ዘዴ ቼክ ስናደርግ ደግሞ ይሄኛው አሁን ማሳያችሁ ቀጥሎ ያለው ለሳምሰንግ ስልኮች ብቻ የሚሆን ዘዴ ነው ማለት ነው። ወደ መደወያችሁ ትገቡና እንደገና ወደ መደወያችሁ ትገቡና ኮከብ መንሰላል 0 ከዛ ኮከብ እንደገና መንሰላል ስታደርጉ እነዚህ ሴንሰሮች ይመጣሉ ማለት ነው። እነዚህ ሴንሰሮች ጋር እንግዲህ እንደምታዩት የተለያዩ ሴንሰሩን ቼክ የምናደርግበት ስፒከሩን፣ የስልኩን ቨርዥን ምናምን ነገር ቼክ የምናደርግባቸው ሜትዶች አሉ። እነዚህን ነገሮች ቼክ ማድረግ ይጠበቅባቸዋል ማለት ነው። የተለያዩ እነዚህ ሴንሰር ለምሳሌ ሴንሰሩን ቼክ እናድርገው። እነዚህን ሴንሰሮች ቼክ በምናደርግበት ሰዓት እንደዚህ እንደምታዩት አክስሌተሩን ሴንስ ያደርጋል። ቨርቹዋል ፕሮክሲሚቲ እንደዚህ አይነት ነገሮችን ሴንስ ያደርግልናል ማለት ነው። ያው ማግኔቲክ ሴንሰሩ እንደምታዩት ፓስ አድርጓል። ኦኬ ለምሳሌ ምን ቼክ እናድርግ? እዚህ ጋር ታች ሴንሰሩን ቼክ እናድርገው። እነዚህ ነገሮች ስትሏቸው እንደዚህ ታች ስታደርጉት እነዚህ ነገሮች የማይደፍኑ ከሆነ ወይ ደግሞ እንደዚህ በጣታችሁ ቼክ በምታደርጉበት ሰዓት እነዚህ ነገሮች እንደዚህ የማይደፍኑ አይነት ነገር ከሆነ ተቹ በስርዓት እየሰራ ማለት ነው። እንደዚህ ኤክስ ምልክቱን ስደፍነው አሁን ጨረሰ እንትን አለኝ ማለት ነው፣ ተመለሰ ማለት ነው። ስፒከሩን ቼክ ማድረግ እንችላለን። እዚህ ጋር እንደምትሰሙት ስፒከሩን በተለያየ መልኩ ቼክ እያደረገ ነው። የድምፅ ጥራቱን የጠበቀ መሆኑን ማየት እንችላለን እንደዚህ ማለት ነው። ሌላው እዚች ጋር የሬድ ግሪን ብሉ አይነት ነገሮች አሉ። ለምሳሌ ሬዱን ስነካ ሬዱ መጣ፣ ዜን ግሪኑ ስነካ ግሪኑ መጣ፣ ብሉም እንደዛው። በእንደዚህ አይነት መልኩ ከለሩን ቼክ ማድረግ ትችላላችሁ። ቫይብሬሽን ሞዱን ቼክ ማድረግ ትችላላችሁ። እጃችሁ ላይ ቫይብሬሽን ሞዱን ስትነኩት እጃችሁ ላይ ቫይብሬት ማድረግ ይጀምራል ማለት ነው። ሌሎቹን ነገሮች እናንተ ቼክ እያደረጋችሁ ስፒከሩን፣ ፍሮንት ካሜራውን ቼክ ማድረግ ትችላላችሁ። ፍሮንት ካሜራውን ነክታችሁ ማለት ነው። ግን ምናልባት ይህን ኮከብ መንሰላል 0 ኮከብ መንሰላል ብላችሁ ስትነኩ ወደዚህኛው ቴስት ሞድ የማይገባላችሁ ከሆነ ምናልባትም
ስልካችሁ ፎርጂድ የመሆን እድሉ ሰፊ ነው ማለት ነው። በእንደዚህ አይነት መልኩ በሁለተኛው ስቴፕ ቼክ ማድረግ ትችላላችሁ ማለት ነው። ይሄ እንደነገርኳችሁ ሳምሰንግ ስልኮች ላይ ብቻ ነው የሚሰራው ማለት ነው። ወደዚህ ቴስት ሞድ የሚገባላችሁ ይህን ኮድ ተጠቅማችሁ በሳምሰንግ ስልካችሁ ላይ ነው ማለት ነው። ኦኬ በመቀጠል ወደ ሶስተኛው ስቴፕ ስናልፍ ማለት ነው የባትሪና ሶፍትዌሩን መረጃ ቼክ ማድረግ ነው ማለት ነው። ሌላው ተጨማሪ ኮድ የሚሆንልን እንግዲህ እዚህ ጋር ኮከብ መንሰላል 1 2 3 4 ብላችሁ መንሰላልን ስትነኩት የስልኩን ኮዶች ያመጣላችኋል ማለት ነው። ሞዴል ነምበሩ ለምሳሌ የሞዴል ነምበሩን ሶፍትዌር ቨርዥኑን ያሳየናል። እነዚህ ላይ የሚታየው ሞዴል ቁጥር ሴቲንግ ላይ ገብተን ስልካችን ላይ ሴቲንግ ላይ አባውት ፎን ውስጥ ካለው ጋር መመሳሰል ይኖርበታል ማለት ነው። እነዚህን እዚህ ጋር ያመጣላችሁን የቨርዥኑን ሞዴል ታይፑን የባትሪውን ሞዴል ታይፕ ምናምን ነገር እዚህ ጋር ያመጣላችኋል። እነዚህን ነገሮች ትይዙና ዜን የስልካችሁ ላይ አባውት ፎን ላይ ሴቲንግ አባውት ፎን ላይ ገብታችሁ ካለው ጋር ተመሳሳይ ከሆነ ስልካችሁ ኦሪጂናል ነው ልንለው እንችላለን ማለት ነው። እነዚህን ሜትዶች በመጠቀም የስልካችሁን ፎርጂዲውን ኦር ደግሞ አይሁን የሚለውን ነገር ቼክ ማድረግ ትችላላችሁ ማለት ነው። እንግዲህ ጓደኞቼ በተለይ ያገለገለም ሆነ አዲስ ስልክ ስትገዙ እነዚህን ኮዶች በመጠቀም ራሳችሁን ከመታለል እንድትጠብቁላችኋለሁ። አብሶ ኮከብ መንሰላል 06 መንሰላል ብለን የምንጠቀመው ለማንኛውም ስልክ ይጠቅመናል። አይኤምኤ ነምበሩን ለማግኘት ማለት ነው። ኮከብ መንሰላል 0 ኮከብ መንሰላል ብለን ደግሞ የምንጠቅመው የሳምሰንግ ስልኮችን ሃርድዌራቸውን ቴስት ለማድረግ የምንጠቀምበት ነው። እነዚህ ሳምሰንግ ስልኮች ላይ የሚጠቅሙ ናቸው ማለት ነው። እንግዲህ ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። የትኛውን ኮድ ሞክራችሁ እንደሰራላችሁ በኮሜንት ላይ ብጽፉልኝ ማየው ይሆናል ማለት ነው። ለጓደኞቻችሁ ሼር በማድረግ መረጃው እንዲደርሳችሁ አድርጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቻው።